ጤና ይስጥልኝ። ሰላም ጤና ሁሌም ከእናንተ ጋር ይሁንልኝ። እረፍት ላይ ነበርኩና መኪናዬ ውስጥ ቁጭ ብዬ ዓለምን በተንቀሳቃሽ ስልኬ እያየኋት ነበር እና ሁሌም ግርም የሚለኝ ዓለም ሰርታ ፈጥራ ካበረከተችል ነገሮች ውስጥ አንዱ እስቲ እናንተ ገምቱ። በትክክል አውቃችኋል። ማህበራዊ ሚዲያ ነው። እንግዲህ ማህበራዊ ሚዲያ ፈጣሪ እንዲፈጥሩ ፈጥሯቸው የፈጠሩትን ሰዎች ሳስብ ውስጤ እጅጉን አድርጌ እንዳመሰግናቸው እንዳከብራቸው ዋጋ እንድሰጣቸው ያስገድደኛል። በእውነት ይህም ባላረግ ንፉግነት ይሰማኛል። አረ እንደውም ጎደሎነት ነው። የሚገርመው ደግሞ በአጭር ጊዜ ትልቅ ተጽዕኖ የፈጠረ መሆኑ፣ ትልቅ ጥቅም ለዓለም መስጠቱ ነው። እድሜው ግን እኮ አጭር ነው። አብዛኞቹ 20 ከዛ በታች ናቸው። ጅርቱሬ ነጋፍ ነገኝ የሮን ዱማ ሲኖጅና አታው በቆነረን ቱሬ ኮንኮላታ ኮኬስ ታኤን ብልብል አርካ ኮኬሰት አዱኛ ላላ ደጋን ቱሬ እጋ የሮን ዱማ ካምባይ ኤራድ የፈዱ አዱኛ ኑምቴ ከኑ በዳስቴ ኬሳ ሁሙትኩ ትልማምቱ ቤተኒት አኩመ ሰንጀተን ሚዲያ ሐዋሱማት እጋ ሚዲያ ሐዋሱማን ሁማን አካውማኔፍ ሁሜ ጀሬን ወረ ሁማን እና ሰሙን ኮያዱ ባይ አከገለቴ ፈዱ አከገበጁ አከንገቲ ጉዳ ከንዱፍ ኬስ ኮነ ጎዳ ኦም ከነ ጎዶ ባዴጆ ዱርቁን ማነት ተደጋም ኢሳዩ ጫሌ ደሩም ማነት ተደጋም ኤጋ ሚዲያና ሐዋሱማ አዱኛ ዳም ከጎሬ ባይ ዋን ጉዳዳ ዲባንሳ ሰከሱመት ዋን ጉዳዳ ገሩ ሙሪንሳ ባየጥን ነው ዱመ ጃራ ዲደማፊ ጨልቀባ ጃራ ዲደሚ ተቆረተ። እንግዲህ እድሜ በጣም አጭር ነው ብያችኋለሁ። ሌላ እጥረቱ ብቻ ሳይሆን ቴክኖሎጂውን የሰሩት ሰዎች ደግሞ ሌላ የሚያስገርመኝ ነገር ነው። ይህንን ቴክኖሎጂ ወይም ደግሞ ማህበራዊ ሚዲያ ሰርቶ ለዓለም ያበረከቱልን ሰዎች ሲሰሩት ለብቻቸው አይደለም። 2 3 4 5 እንደዚህ ሆነው ከኤለን መስክ ስነሳ ከ5 ከ4 ጓደኞቹ ጋር ነው ቻት ጂፒቲ እና ኤአይን የፈጠረው። ሌሎችንም ነገሮች አሉ። ማርክ ዙከርበርግ የፌስቡክ ፈጣሪ ስናስብ እሱም ከሌሎች 4 ጓደኞች ጋር ነው። የዋትስአፕም የቴሌግራምን በሉት የትዊተር በሉ የሬዲት በሉ የስናፕቻት በሉ የነዚህ ሁሉ ፈጣሪዎች ሲፈጥሯቸው ለ2 ለ3 ለ4 ኮፋውንደር አላቸው ማለት ነው። ይሄ ወደ ኢትዮጵያችን ስንወስደው ግን አንድ አባባል አለ። የኢትዮጵያ ሕዝብ አብሮ መብላት እንጂ መስራት አይችልም። ይሄን ግን የሚያጠናክረኝ ደግሞ አንድ ነገር አለ። እገሌና እገሌ ኃላፊነቱ የተሰለ የግል ኩባንያ ከማለት በስተቀር የቤተሰብ ኩባንያ ነው። ኢትዮጵያ ውስጥ ለጋራ በሐሳብ ተቀራርበው በእውቀት ተቀራርበው በተለያዩ የበሰለ እውቀት ላይ ተቀራርበው የሚቀራረም ነገራቸውን የበሰለ ነገራቸውን ለጋራ አውሎ ፈጥረው ለራሳቸው ለሀገራቸው ለዓለም ያበረከቱ ኢትዮጵያኖች ቢኖሩና ባቃቸው ካሉ ደስ ይለኛል። የሚገርም ነው። ይሄ የፈጣሪዎቹም ሁሉም ማለት ይቻላል ከአንድ ሁለቱ በስተቀር የተፈጠሩት አሜሪካ ውስጥ ነው። ቲክቶክ ቻይና፣ ቴሌግራም ራሻ። ስለዚህ ለጋራ ነው ማለት ነው። የራሻውም ቴሌግራም እንደዛው ለጋራ ነው የተፈጠረው። ይሄ ግን ወደኛ አገር ስንወስደው ልንማርበት የሚገባ ሊያስደንቀን የሚገባ ጉዳይ ነው። ከዚህ በተጨማሪ ሌላ የሚያስደንቅ ነገር አለ። ይሄን የፈጠሩ ሰዎች ቃለ መጠየቅ በሚደረግላቸው ጊዜ ሁሉም ማለት በሚቻል ደረጃ ለምን ፈጠራችሁት፣ ዓላማችሁስ ምን ነበር ሲባሉ እኛ የፈጠርንበት ምክንያት ዋናው ነገር ዓለምን ማህበረሰቡን የዓለምን ሕዝብ በአንድ ላይ በኦንላይን ላይ አቆይተ ነው መረጃ እንዲለዋወጥና አድርግ የሚል እንጂ ለትርፍ ዛሬ እንደሆነው ለንግድ ወይም ለቢዝነስ እውቅናን ለማግኘት ተጽዕኖ ለመፍጠር አልነበረም ነው የሚሉት። ነገር ግን ዓለም ደግሞ ባለውለታዋን አትረሳምና እነዚህን ሰዎች በእጅጉ ሸልማቸው አክብራቸው ዛሬ በሀብት የዓለም ቁንጮ አርጋቸዋለች። በጣም በሚገርም ሁሉም የማህበራዊ ሚዲያ ፈጣሪዎች ቢሊዮነሮች ናቸው። ታውቃላችሁ የኤለን መስክ ሀብት ሙሉ ለሙሉ ምንጩ ከዚህ አይሆን እንጂ
ዓለምን በሀብት የሚመራ ከ400 እስከ 500 ቢሊዮን የአሜሪካ ዶላር ባለቤት ነው። ማርክ ዙከንበርግ የፌስቡክ ፈጣሪ ሀብቱ ከ240 እስከ 270 ቢሊዮን የአሜሪካን ዶላር ነው። ዛንጊሚንግ የቲክቶክ ፈጣሪ ሀብቱ 65.5 ቢሊዮን የአሜሪካ ዶላር ነው። እንዲህ እያለ ይወርዳል። የሁሉም የማህበራዊ ሚዲያ ፈጣሪዎች ሀብታቸው ቢሊዮን ውስጥ ገብታችኋል። አያችሁ፣ መልካም ነገር ስትሰሩ፣ ቅን ስትሆኑ፣ ፖዚቲቭ ቲንከር ስትሆኑ ዓለም እንዴት እንደምታከብራችሁና ዋጋ እንደምትሰጣችሁ። ይሄ ያለም የሚያስገርማችሁ እዚህ ቴክኖሎጂ ላይ ሆነው የራሳቸውን ፈጠራ ጨምሮበት ለዓለም መረጃ ቴክኖሎጂ መረጃ የሚያቀብል ነው ብያቸዋለሁ። እዛ ጋር መረጃ በማቀበል የተለያዩ መረጃዎችን እያዝናኑ ሊሆን ይችላል፣ እውቀት ሊሆን ይችላል፣ ትምህርት ሊሆን ይችላል፣ ቴክኖሎጂ ሊሆን ይችላል። ብዙ ነገሮችን ሳይደክሙ ሳይተክቱ ስላቀረቡ እንደገና ደግሞ እነሱንም ዓለም አከብራቸዋለች፣ በጣም አከብራቸዋለች። ለነሱ እንደ አንድ ምሳሌ የማነሳላችሁ ሚስተር ቢስት ነው። ዛሬ የ1 ቢሊዮን የአሜሪካ ዶላር ባለሀብት ሊሆን በቅቷል። ዝናውም የናኘ የተከበረ በዓለም ፊት ተጽዕኖ ፈጣሪ ሊሆን በቅቷል። የሚገርም ነው። ይሄንን ቴክኖሎጂ ተጠቅመው የራሳቸውን የሥነ ጥበብ ሥራ ደግሞ ሰርተው ድንቅ ቦታ የደረሱ አሉ። እነ ሰሊና ጎሜዝ ከ800 ሚሊዮን የአሜሪካን ዶላር በላይ አፍርተዋል። እነ ኬል ጄነር ከ680 ሚሊዮን የአሜሪካ ዶላር በላይ አግኝቷል። ሌሎችም አክቲቪስቶች አሉ። በጣም በሚደንቅ መንገድ ራሳቸውን ፈጥረው የተሻለ ቦታ ያደረሱ ራሳቸውን የፈጠሩት ራሳቸውን የሰሩት ከሌላ ላይ ተነስቶ ይሄ የተፈጠረው ሚዲያ ላይ ሆነው ማህበራዊ ሚዲያ ላይ ሆነው ስራ በመስራታቸው በመርከማቸው ትላልቅ ውጤት አምጥቷል። እነ ዳርማን 56 ሚሊዮን፣ እነ ጄክ ፓውል 50 ሚሊዮን፣ እነ ራይት ኤንድ ሊንክ 16 ሚሊዮን። የሚገርም ነው። ዓለም ስታከብራ አያችሁ። ፖዚቲቭ ቲገር ብቻ ሁኑ እናንተ፣ ቅን ሁኑ እናንተ፣ መልካም ሰው ሁኑ እናንተ፣ የተሻለ ስራ የተሻለ ፈጠራ ይዛችሁ እናንተ። ዓለም እንደዚህ ታከብራለች። እነዚህ ሰዎች የተፈጠረው ነገር ላይ ነው ስራ የሰሩት። ሌላ ደግሞ አገሮች አሉ። የሚገርም ደግሞ ሌላ ደግሞ አገሮች አሉ። እነዚህ አገሮች ዓለም እንግዲህ በሶስት አይነት ነገር ነው የሚመለከታቸው አካላት የከፋፈሏት። ኢኮኖሚን በተመለከተ ማለት ነው። ያደጉ አገሮች፣ በማደግ ላይ ያሉ አገሮች፣ ያላደጉ አገሮች ብሎ ያደጉ አገሮች፣ በማደግ ላይ ያሉ አገሮች በቅድሚያው ነው ህዝባቸው የሰለጠነ ቴክኖሎጂያቸው ለዚህ የተቃረበ በመሆኑ ህዝባቸውን ንቃተ ህሊና አንቅተው የተሻለ መረጃ ተቀባብለውበት አገራቸውን እድገት የ100 ሜትር ሩጫ አድርገው ዛሬ የተሻለ ቦታ የተሻለ ህይወት እንዲኖር ህዝባቸውን አድርጓል። በጣም በሚገርም መንገድ ማለት ነው። ሌላ ያላደጉ አገሮች አሉ። የቅርባችንን ብቻ ሁለቱን ላንሳ። ኬንያና ሩዋንዳ በማህበራዊ ሚዲያ ጥሩ ስራ የሰሩ ምርት ያሳዩ አገሮች ናቸው። ስለዚህ ትልቅ ውጤት አምጥተውበታል። እንግዲህ ለዛሬ ሁላችንም ምናልባት እየጠበቃችሁ ወይም ደግሞ በሐሳባችሁ የእኛስ ሀገር ልትሉ ትችላላችሁ። የኔ መነሻ ሐሳብ ይሄ በመሆኑ ስለ ሀገራችንም ልል ግድ ይለኛል። ኢትዮጵያ እንግዲህ የእምነት ሀገር ነች። 99.3% የኢትዮጵያስ አማኝ ነው የሚባል በባህል የዳበረ ህዝብ ያላት ሀገር፣ ያልተበረዘ ያልተከለሰ ባህል በየትኛውም አገር ተጽዕኖ ስር ያልወደቀች ነፃ ሀገር ስለነበረች እነዚህ ህዝቦች የሚረዳዱ የሚደጋገፉ ፖዚቲቭ ቲንከሮች፣ አንዱ አንዱን የሚያግዝ አንዱ አንዱን የሚረዳ እጅግ ፍጹም ሰላማዊ ሰዎች ናቸው ተብላ ትገመታለች። ያም ቢሆን ግን ውጤቱ ግን በተቃራኒው ነው። ይህንን ማህበራዊ ሚዲያ ወደ ሀገራቸው ወስደው ቴክኖሎጂውን ተግባራዊ ሲያደርጉት እጅግ ጥቂቶቹ ካልሆኑ በስተቀር አብዛኞቹ ጉዳት አምጥቷል ሀገራቸው ላይ። ለምን ተጠቀሙ ነው የሚለው። ለፌክ ኒውስ እና ለሄት ስፒች በጣም ይዘገንናል፣ በጣም ያማል። ያቺ የቀደሙት የነ ኩሽ የነ አክሱማይት የነ ዳማት የነ አቢሲኒያ የነ ኢትዮጵያ የነበረች ትልቅና ሰፊ አገር ዛሬ ጠባ
ብትገኝ ምን ሆነን እኛ? እነዛማ አስከብሮ ከዓለም ፊት አውራ አርጓት ነበር። እኛ ግን አሁን ያለን ትውልድ ስሟን ስለምን በክፉ እናስጠራታለን? ፓስፖርቷን በዓለም ፊት አንገት እንደሚያስደፋ እንዴት እናደርጓለን? ሁላችሁም ታውቃላችሁ። ኢትዮጵያ የመንግስት ባለስልጣናት ሁኑ፣ የተለያያችሁ ታዋቂ ሰዎች ሁኑ፣ ስፖርተኞች ሁኑ፣ አትሌቶች፣ እግር ኳስ ተጫዋቾች፣ ሌሎችም ማህበር ግለሰቦች ሁኑ፣ ከኢትዮጵያ ውጭ ፓስፖርታችሁ አንገት እንደሚያስደፋው መልሱ እናንተ ጋር ነው ያለ። ከተለያዩ ሀገሮች ሰዎች ጠይቁናል። ፍሮም ሄር ይሉናል። አም ፍሮም ኢትዮጵያ ሴት ሚያገኝ ይሉናል። እንደማያውቋት ሀገራችንን ስለምናውቅ ፍሮም አፍሪካ እንላቸዋለን። ወዲያውኑ ከላይ ወርታች ሲፈጠፍጡን ባነሊናችን ይመጣሉ። ያሳዝናል። እኔ ብዙ አገሮችን የመዞር እድል ስለነበረኝ አግኝቼም ስለነበር በዛ ሰዓት በጉዞ ወቅት በፓስፖርቴ ቁስለኛ ነኝ። ስለዚህ እኛንን እዚህ ጋር እናት አሁንም ስሟን በክፉ እያስጠራታለን። ስለዚህ እነዚህ ማህበራዊ ሚዲያ ላይ እየሰሩ ያሉት ሰዎች ወይም አክቲቪስቶች የተባሉት በሀገር ውስጥና በውጪ ይከፈላሉ። የሀገር ውስጦቹ ከውጭ የሚለዩት ባለው ነባራዊ ሁኔታ ፍራቻው ስላላቸው እንጂ ውጭ ካሉት በላይ ክፉ ነገር ስራ ይሰሩ የነበሩት ናቸው። እነሱ ናቸው ቪዲዮ ቀርጸው ክፉ ኢትዮጵያን ደካማ ነገር መጥፎ ነፉ ጎደሏን ኢትዮጵያን ጎደሎ ፎቶንም በል ቪዲዮንም በል ጽሁፍን በሉ ሁሉንም ወደ ውጮቹ የሚልኩት እነሱ ናቸው። በዛ የተነሳ ጉዳቱ ከፍ ሊል ይችላል። ውጭ ያሉት ዲያስፖራዎች ደግሞ በሚኖሩበት አገር ላይ በፍጹም ዲሞክራሲ ተከብሮ እነሱም አክብረው የዲሞክራሲን ጣዕም እያጣጣሙ ከሙሉ ዓለም ህብረተሰብ ጋር በሰላም በፍቅር በደስታ ተከባብረው የሚኖሩት ነው። በነፃነት የሚኖሩ ናቸው። ይህንን ነፃነት፣ ይህን ዲሞክራሲ፣ ይህን መከባበር በምንም አይነት ልዩነት በብሔርም በአገራትም በሃይማኖትም በአመለካከትም ልዩነቱ እንኳን ቢኖር ተከባብሮ የአንዱ አንዱን መብት አክብሮ የሚኖርበት ዓለም ውስጥ ነው ያሉት። ያውቃሉ ይሄንን። እነሱ ግን ይሄዱና ቤታቸው ውስጥ የሆነች ጥግ ይዛሉ፣ ወይም መኪና ውስጥ ይገባሉ፣ ወይም ጫካ ውስጥ ይገባሉ፣ ወይም ሜዳ ላይ ይሆናሉ። ሰው የማያቸው ቦታ ብቻ በጠቃላይ ከዛ ወደ ኢትዮጵያ መነሻቸው መረሻቸው እሷ ነች። የሚናገሩት የሷን ቋንቋ ነው። አሁን አካውንት ተከፍቷል፣ እንወክሏለን ይሄም ህብረተሰብ ብለው ይነሳሉ። ምን ማንን በምን ምናልባት በፖለቲካ ምናልባት በብሔር ምናልባት በሃይማኖት ምናልባት በጾታ ያንን ህብረተሰብ እኛንን የምንወክለው እኛንን የምናስብለት እኛንን የምናቅለት ብለው ስራቸውን ማከናወን ይጀምራሉ። መልካም ቢሆን ባልከፋ፣ ጥሩ ቢሆን ባልከፋ፣ የሚያስታርቅ የሚያርቅ የሚያሳድግ ቢሆን ባልከፋ፣ ነገር ግን በተቃራኒው ነው። እነዚህ ሰዎች አገራችንን ላለፉት 10 ዓመታት ከዛም በላይ እርስ በርስ አጫረሱን። ለውጥን ቅጥ ወደ ማቅ ውስጥ ከተቷት። ራሳቸውንም ጎዱ፣ አገራቸውንም ጎዱ፣ ዓለምንም ጎዱ፣ ፈጣሪዎችንም አሳዘኑ። እንዴት በሉኝ። ራሳቸው የሚያስተላልፉት መልካም ነገር ስለሌለ በነገራችን ላይ ወከልን ያሉት አካል የትኛውም እነሱን አልወከለም። እነሱ ናቸው ወክለናል እኛን ያሉት እንጂ በራሳቸው ጊዜ ራሳቸውን ስልጣን ሰጥተው ውክልና ወስደው ራሳቸው ናቸው እንጂ የትኛውም ማህበረሰብ ክፍል በፖለቲካ ውስጥም ያለ በእምነት ውስጥም ያለ በብሔር ውስጥም ያለ በጾታ ውስጥም ያለ አልወከላቸው። የሚወክሉትን ማህበረሰብ ቢመጥኑ ደግሞ ሰየው አይመጥኑትም በፍጹም። የሱን ባህል የሱን ስነ ምግባር የሱን ቫልዩ የሱን ኢቲክስ አያውቁትም። ቢያውቁት አሁን ላለበት ውጥንቅጥ ህይወት ውስጥ ባልከተቱት። ቢያውቁት ኖሮ ትናንትና ሰላማዊ ህይወት ከሌላው ማህበረሰብ ጋር ብሔር ከብሔር ጋር ጎሳ ከጎሳ ጋር አንድ የሃይማኖት ተቋም ከአንድ ተቋም ጋር መንግስት ከህዝብ ጋር ሰላም የነበረውን ወከልን ያሉትን ማህበረሰብ ዛሬ ባላጨረሱት፣ ዛሬ እርስ በርሱ ባቀያየሙት ነበር። ይህንን ብናይ ነበር፣ ግን አይደለም። ስለዚህ የዓለምን ህዝብ ደግሞ በደሉ፣ አሳዘኑ። እንዴት ብትሉ የዓለም ህዝብ እኛ እርስ በርስ ስንጫረስ፣ እርስ በርስ ስንዋጋ፣ እርስ በርስ ስንጠላላ፣ እርስ በርስ ስንከፋፈል፣ እርስ በርስ ስንገዳደል እኛን ለመርዳት እኛን ለማስታረቅ በሚጥሩት ጥረት ውስጥ
የራሳቸውን ወደ ኋላ ይልባቸዋል። ሌላውን ዓለም እንዲያረዱ ያደርጋቸዋል። በዚህ ተነሳ እነሱን በድለናል። ፈጣሪዎቹ ደግሞ እጅግ አዝኖብናል። የፈጠሩት ቴክኖሎጂ ወይም ደግሞ ማህበራዊ ሚዲያ ለመልካም ነገር ካልሆነ በስተቀር ለክፉ ነገር የተመቸ አይደለም። ማይንድ ሴታፑ ለዛ አይደለም የተሰራው። እኛ ሰገጥንበት እንጂ እኛ ወደ አላቀራንበት እንጂ እኛ አልገባንም እንጂ ሳይንሱን አላወቅንም እንጂ ለዛ መንገድ ክፉን ነገር ለማስተላለፍ የተፈጠረ አይደለም። ያሳዝናል። የራሳቸው ኬሳራስ እንዴት ነው ብትሉ የሆነ ቦታ ይዘው ጥግ ይዘው 24 ሰዓት አይሰለችም ሰው ከዓመት ዓመት የሚገርመው 9 ዓመት 10 ዓመት እኔ ለአንተ ቆም ያለው የሚገርመው ያንን ወክለናል ያሉትን አካል ሙልጭ አድርጎ ይሰድቡታል። ጥንብርኩሱን ነው የሚያወጡት። እንዴት ነው ሰው የወክለውን ወክያለሁ ያለው ማህበረሰብ ተሳድቦ እኔ ለአንተ ነኝ የሚለው? በምን ቋንቋ በምን መስፈርት ነው የሚለው? ታምር እኮ ነው የምንሰማው። ከኔ ውጭ አንተ የለህም ነው፣ እኔ ነኝ የማስብልህ ነው። ይገርማል። ስለዚህ ያን በሚሉበት ሰዓት ሌላው አካል እነሱ መልካም ነገር አይዘሩምና ሌላው አካል ያንን ለማዘጋት ጥቆማ ያደርግና የጉዳዩ ባለቤት የፈጠራው ባለቤቶች ያን ለመዝጋት ባስቀመጡት ሲስተም ፕሮሰስ እያደረጉ ካለ 24 ሰዓት እዛ ላይ ቁጭ ይልና የኔ አባላት ወይም ደግሞ የኔ ተከታዮች ወይኔ የኔ ቤተኞች እባካችሁ ሊዘጋብኝ ነው፣ እኔ ልጠፋ ነው፣ ድጋሚ አልመለስም፣ እኔ ከሄድኩ አልመለስም፣ ኮፒ ሊንክ ታብታብ ሼር ዲት ኮፒ ሊንክ ታብታብ አድርጉ፣ እስቲ ልቀቁብን፣ እስቲ ስጦታ ጊፍት ስጡን። እንዴ ለመጀመሪያው እናንተ ለለት ጉርሳችሁ ለምን ላመል ልብሳችሁ ትሰራላችሁ? ቅድም ብያችኋለሁ እኮ ቢሊየን የገባሉ ሚሊየን ውስጥ ያሉ መዓት ናቸው። 30 40 20 ሚሊየን በጣም ብዙ ናቸው። ዶላር ነው የምላችሁ። ለምን እናንተ 130 ሚሊየን ኢትዮጵያ ህዝብ ይዛችሁ በጣም በቂያችሁ ነበር እኮ። ከዚህ ውስጥ እኮ 30 ሚሊየን ብታገኙ እንኳን በጣም በቂያችሁ ነው። ኢትዮጵያ ውስጥ ለኢትዮጵያ እንሳለን የምትሉ በተለያየ ቋንቋ አክቲቪቲዎች ብትከፋፈሉ በቂያችሁ እኮ ነው። ለምን ታዲያ መልካሙን ነገር አሰሩም? ለምን አታስታርቁም? ለምን እርስ በርሱ እንዲፋቀር አታርጉም? ለምን እድገት እንዲኖር አታፋጥኑለትም? ለምን ውጪ የምታገኙትን ዕውቀት፣ ትምህርት፣ ልምድ አታካፍሉትም? ያኔ እሱ ልክ ሌላ ዓለም እነዛኛውን እንዳከበረች እነሱም ሲያከብራችሁ ዓለም ተጨምሮ ሲያከብራችሁ ትመለከታላችሁ። ስለምን ኢትዮጵያን ምሁራን፣ ኢትዮጵያን ሽማግሌዎች፣ የእምነት አባቶች፣ ወጣቶች የሚገራርሙ ለሀገራቸው 24 ሰዓት የሚጨነቁ የሚያስቡ በሚሊየንስ አሉ። እነሱም ይታዘበናል አትሉም? ደፋሮች ናቸው። የወከላችሁ ማህበረሰብ እኮ በአእምሯችሁ ውስጥ ያለው እኮ 40 ሊሆን ይችላል፣ 30 ሚሊዮን ይችላል፣ 10 ሚሊዮን ይችላል፣ 5 ሚሊዮን ይችላል። አታፍሩም? ተሳስታልና ዞር በል የሚላችሁ አካል የለም። መጀመሪያውንም ተመርጣችሁ ስላልወጣችሁ ማለት ነው። ስለዚህ ይሄ እስከ መቼ ይሆናል? አገራችሁን ማን ይስራላችሁ? ያኔ ጃፓን በሁለተኛ ዓለም ጦርነት እንደዛ ሆነች። ማን ሰራላችሁ ለጃፓን አገራቸውን? ጀርመን በሁለተኛ ዓለም ጦርነት እንደዛ ሆነች። ማን ሰራላችሁ አገራቸውን? እነ ቻይና ማን መልሶ ሰራላቸው? ብዙ የዓለም ክፍሎች ምሳሌ ልናነሳ እንችላለን። ለእናንተ አገራችሁን ማን ይስራላችሁ? አገራችሁ ውስጥ ወጥታችሁ በሰላማዊ መንገድ ብትገቡ ምን አለ? መንግስትን በሰላማዊ መንገድ ተጽዕኖምተን መቀየር ቢቻል ምን አለ? ፓስፖርታችን ዓለም ፊት ቢያስከብረን ድረታችን ነፍተን ዓለም ፊት እኔ ከዚህ የመጣውን ብንል ምን አለ? ዛሬ ኢትዮጵያን አያውቋትም። ኢትዮጵያን የሚያሳውቁ እጅግ ብዙ ነገሮች አሉን። ዛሬ ግን ኢትዮጵያ ረስቷታል። ታዲያ መቼ ይሁን አነጋለን? እናንተ ረጅም ዓመት ተሰቃየን። ጠዋትም ማታም ቀንም ሌሊትም ከማህበራዊ ሚዲያ የምንሰማው የጦርነት ጉሰማ፣ የእርስ በርስ መጨራረስ፣ ጥላቻ፣ በብሔር ተከፋፍለው፣ በፖለቲካ ተከፋፍለው፣ በሃይማኖት ተከፋፍለው፣ የጾታ እንኳን እኮ ስንት ጉድ አለ። እናንተ የጾታም እኮ ስርዓት ሲኖረው ነው። የጾታ ትምህርቱም ስርዓት ሲኖረው ነው። እርቃኑን አስቀራችሁት። ሜዳ ላይ እኮ አጋለጣችሁት። ሁላችሁም ዲያስፖራዎች ባላችሁበት ሀገር እንዴት ስርዓት እንዳለ ህግ እንዳለ ታውቃለች። የጾታን ጉዳይ በተመለከተ ታዲያ ለምንድን ነው አገራችሁ ላይ በዛ መልኩ ሊሆን የቻለው? ስለዚህ ሁላችንም ወደ ልቦናችን ተመልሰን ቁጭ ብለን ወደ ቀልባችን ተመልሰን ለሀገራችን የተሻለ ነገር ሰርተን ዓለም ፊት የምናስከብር ትውልድ ያርገን። በቅንነት እናስብ።
በመልካምነት እናስብ። ወደ ኋላ እየመዘዛችሁ የዛሬ 100 ዓመት 50 ዓመት 60 ዓመት 40 ዓመት 30 ዓመት 10 ዓመት 5 ዓመት የሆነው ነገር ትተን ወደፊት ያለውን ነገር ይዘን እንራመድ እባካችሁ። መንግስታት ይመጣሉ ይሄዳሉ። ሰላማዊ መንግስት የሚፈጠርበት ሀገር እንፍጠር። የተከበረች ሀገር ነች፣ ዘላቂ እናርጋት። የኛ መቆራረስ የኛ መጠፋፋት እጅግ ቀድሞ የሚጎዳው እናንተ ነው። ዛሬ በእናንተ በምታቀርቡት ሚዲያ የስድብ ጥጋየን፣ የሞት ጥጋየን፣ የጥላቻ ጥጋየን፣ የብልግና ጥጋየን። እናንተ አገር በማህበራዊ ሚዲያ ስትሸጣየን፣ አገር ስትቆራረሳየን። ግን ለምን? ማንን ይጠቅማል? እናንተን ራሳችሁን የሚጠቅም አይደለም። ቢጠቅማችሁ ሰየው፣ ግን አይጠቅማችሁም። ፈጣሪ ኢትዮጵያንና ሕዝቦቿን ለዘላለም ይባርክ።